እሺ ቤተሰብ ዛሬ በማዳሜ በጣም ሰርፕራይዝ ተደረግኩኝ እላቸዋለሁ። እና በጣም ደስ ይለኛል። ለልጄ ልብስ ገዛችለት እና በቃ ሳላስበው ነው ሰርፕራይዝ ያደረገችኝ። የእውነት በቃ የልጄ ልብስ፣ ፀጉር ጌጥ፣ የተለያየ ነገር እና ነው እናት እንደ በጣም ነው የናፈቀችኝ። ራስም ልብሷን እያየ እውነት አሁን ምንም ነገር አልቀራትም። መነጽር፣ ፀጉር ጌጥ፣ ጫማ፣ ብዙ ነገር በቃ እንጃ። በጣም ነው የማመሰግናት እንደዚህ አይነት ማዳም ይስጣችሁ። እና በቃ ልጄ ደግሞ እንዴት እንደናፈቀችኝ ጌታን በቃ ልጅ ያላችሁ ታውቃላችሁና ልጅ ወልዳችሁ ጥላችሁ የመጣችሁ ብዙዎቻችሁ ታውቃላችሁ የልጅ ናፍቆት ማለት ነው። እና እሷ አሁን 5 አመቷ ነው። እንግዲህ 4 አመት ሆኖኛል ካየኋት ማለት ነው። አሁን አድጋ ትልቅ ትሆናለች እና በቃ ማዳሜን በጣም ነው የማመሰግናት። እንደው ሳላስበው ሰርፕራይዝ ስላደረገችኝ እና በቃ ኧረ በስመ አብ ይሄን ደግሞ እስከሚከፍት እንዴት እንደቸኮልኩኝ ምንድነው እያልኩ ነበረ። ውስጥ አልከፈት ብሎኝ ማለት ነው። እና እዚህ ከፍቶ እንደሆነ ታውቃላችሁ። እዚህ ደግሞ ለኔ ስጦታ ነበር። ምንድነው ቻፕስቲክ ነበረ ውስጡ ማለት ነውና አልከፈት ብሎኝ በጣም ብዙ እየታገልኩት ነበረ ማለት ነው። በጣም ቤተሰብ በቃ በጣም ነው በቃ እንደዚህ አይነት ማዳም ይስጣችሁ። እና በእንትን ራሱ በመቀስ ራሱ እንትን እያልኩት ነበር አልቆረጥ ብሎኝ ማለት ነው። እና ቤተሰብ ይሄን ይመስላል። በቃ ደስ ብሎኛል። በጣም ነው ደስ ያለኝ እና ከእንትን ነበረ እንትን ያለችልኝ ከሼን ማለት ነው የገዛችልኝ እና አምጥታ ይሄ አንቺ ስጦታ ነው ስትለኝ በጣም ነው ደስ ያለኝ። እነዚህ ገብተው እዩት እና በጣም ደስ የሚል እንትን ነው እና ማለት ነው ሲቀባው ሞከርኩት። በጣም ደስ ይላል። እና ቤተሰብ በጣም ደስ ብሎኛል። ልጄን እንዳየኋት ነው የቆጠርኩኝ። ይሄ ደግሞ ቦርሳ ትልቅ ቦርሳ መስሎኝ ነበረ ሳይ ማለት ነው። ግን ትንሽዬ ቦርሳ ናት። ለኔ ነው የተገዛችው ማለት ነው። እና እንደ ስልክ የሚመስል ነገር ደግሞ አለ። ስልክ ሳይሆን የሚጻፍበት ነገር ይሄ በእጄ ያዝኩት ማለት ነው። ያኛው እንደ ስልክ ነገር አይደለም ግን አይፓድ ነገር ሆኖ የሚጻፍበት ነገር ነው። ከዛ እንትን ይጠፋል ጽሁፉ ማለት ነው። ስነካኩት እንደዛ መጫወቻ ነገር ነው ማለት ነው። እና አይፓድ አይደለም ኦሪጅናል አይፓድ አይደለም ለማለት ነው። ይሄ ደግሞ ለልጄ ነው ውሃ ማሞቂያ። ይሄ ውሃ ወገባችሁ ሲያማችሁ ምናምን የምታረጉት ነገር እና እሱን ጭምር ነው የገዛችላት ማለት ነው። እና ከፍቶኝ ነበር ሰሞኑ ማለት ነው። በዛ ምክንያት ነው። እዛ ደግሞ ምን ሆነሽ ነው ፊትሽ ጥሩ አይደለም ሰሞኑን እያለች ነበርና በሆነ ምክንያት እኔ ደስተኛ አልነበርኩም ሰሞኑን ማለት ነው። እና በዛ ምክንያት ነው ሰርፕራይዝ ያደረገችኝ እላችኋለሁ። እና ይሄ ነው እና በቃ ምንም አልቀራትም ማለት ይቻላል። ሲገባ እንግዲህ